በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ አምላክ አበዊነ ቅዱሳን ለዛብስታን እስከዛት ሰዓት ወእስከዛት ዕለት እፋሃለውክሙ። እንዴት አላችሁ? እንደምን ዋላችሁ? ዛሬ በክፍል 1 በግዕዝ ቋንቋ እንዴት ሰላምታ እንደምንለዋወጥ አብረን እንመለከታለን ማለት ነው። በመጨረሻም በግዕዝ ቋንቋ ሰላምታ ለመለዋወጥ የምንጠቀምባቸውን ግሶችና በግዕዝ ቋንቋ ሰላምታ ስንለዋወጥ የኛ ምላሽ ምን ሊሆን ይችላል የሚለውን በግዕዝ እንመለከታለን ማለት ነው። አሁን በቀጥታ ወደ ትምህርታችን እንግባ። ተአምሆ ማለት በአማርኛ ሰላምታ ማለት ነው። ተአምሆ በልሳነ ግዕዝ ማለት ደግሞ ሰላምታ በግዕዝ ቋንቋ ማለት ነው። በግዕዝ ቋንቋ ሊሆን ይችላል ወይም በሌሎች ቋንቋዎች ሰላምታ ስናቀርብ ወይም ሰላምታ ስንለዋወጥ ሰላምታ እንደምናቀርብበት ጊዜ የምንጠቀማቸው ቃላት የተለያዩ ናቸው። ይህም ማለት በጧት ጊዜ የምናገኘውን ሰው እንዴት አደርህ እንለዋለን። ሴት ከሆነች ደግሞ እንዴት አደርሽ እንላለን። ምሽት ላይ ከሆነ ደግሞ እንዴት አመሸህ፣ ሴት ከሆነች እንዴት አመሸሽ። በዚህ መልኩ ሰላምታ እናቀርባለን ወይም ሰላምታ እንለዋወጣለን ማለት ነው። በግዕዝ ቋንቋም በጧት ጊዜ፣ ከሰዓት፣ ምሽት ላይ የምንጠቀመው ግስ የተለያየ ነው የሚሆነው። ሰላምታ የምናቀርብበትን ጊዜ በሶስት ከፍለን መመልከት ይቻላል። አንደኛ ተአምሆ ዘጽባህ ወይም ተአምሆ ዘነግህ በጧት ጊዜ የሚደረግ ሰላምታ ወይም የጧት ሰላምታ ማለት ነው። ሁለተኛ ተአምሆ ዘቀትር ወይም ተአምሆ በጊዜ ቀትር በቀትር ጊዜ የሚደረግ ሰላምታ ማለት ነው። ሶስተኛ ተአምሆ በጊዜ ምሴት ወይም ተአምሆ ዘሰርክ በምሽት ጊዜ የሚደረግ ሰላምታ ማለት ነው። በእነዚህ በሶስቱ ጊዜያት የምንጠቀመው ቃል የተለያየ ነው። እንደ ጊዜው የምንጠቀመው ቃልም የተለያየ ነው ማለት ነው። አንደኛውን እንመልከት። ተአምሆ ዘጽባህ። ተአምሆ ዘጽባህ ማለት በጧት የሚደረግ ሰላምታ ማለት ነው። ወይም ደግሞ ጧት ላይ የምናገኘውን ሰው ሰላም የምንልበት መንገድ ማለት ነው። በጧት የምናገኛቸውን ሰዎች በግዕዝ ቋንቋ ሰላም ለማለት ወይም ደግሞ በግዕዝ ቋንቋ ሰላምታ ለመለዋወጥ ብንፈልግ የምንጠቀመው ግስ ሀደረ አደረ የሚለውን ግስ ነው። ይህንን ግስ በመጠቀም ብዙ ወንዶችን፣ ብዙ ሴቶችን፣ አንድ ወንድን፣ አንዲትን ሴት በግዕዝ ቋንቋ ሰላም ማለት እንችላለን ማለት ነው። ነገር ግን ሀደረ አደረ የሚለውን ግስ ብቻ ተጠቅመን ሰላምታ እንለዋወጣለን ማለት አይደለም። ከዚህ ጋር የምንጠቀመው አንድ መጠይቃዊ ቃል አለ። መጠይቃዊ ቃል ማለት ጥያቄ የምንጠይቅበት ማለት ነው። ወይም ጥያቄ ለማቅረብ የምንጠቀምበት መጠየቂያ ማለት ነው። ሰላምታ ለመለዋወጥና ሁኔታን ለመጠየቅ የምንጠቀመው መጠይቃዊ ቃል እፎ ይባላል። እፎ ማለት እንዴት ማለት ነው የአማርኛ ትርጉሙ። እፎ የሚለውንና ሀደረ የሚለውን ግስ አንድ ላይ በመጠቀም በግዕዝ ቋንቋ ሰላምታ መለዋወጥ እንችላለን ማለት ነው። ለምሳሌ አንድ ወንድሜን እንዴት አደርህ ማለት ብንፈልግ እፎ ልና ሀደረ ማለት አደረ ማለት ነው። አደርህ ለማለት ሀደርከ እንላለን። እፎ ሀደርከ እንዴት አደርህ ማለት ነው። ወንድሜ ለማለት ደግሞ እሁ ማለት ወንድም ማለት ነው። እሁየ ሲሆን ወንድሜ ይሆናል ማለት ነው። እፎ ሀደርከ እሁየ ወንድሜ እንዴት አደርህ ማለት እችላለሁ ማለት ነው። አባቴን ደግሞ እንዴት አደርህ ማለት ብፈልግ እፎ እንዴት ማለት ነው። እፎ የሚለውን እጠቀማለሁ። ሀደርከ አደርክ ማለት ነው። እፎ ሀደርከ እንዴት አደርክ። አባቴ ለማለት ደግሞ አብ አባት ማለት ነው። አቡየ ሲሆን አባቴ ማለት ነው። አቡየ እፎ ሀደርከ አባቴ እንዴት አደርክ በማለት ሰላምታዬን ማቅረብ እችላለሁ ማለት ነው። ወይም እፎ ሀደርከ አቡየ ማለት ይቻላል። አባቴ እንዴት አደርክ ማለት ነው። ሁለቱ አባታችን እንዴት አደርህ ማለት ብንፈልግ ደግሞ አባታችን ለማለት አቡነ እንላለን። አቡነ ማለት አባታችን ማለት ነው። አቡነ እፎ ሀደርከ አባታችን እንዴት አደርህ ማለት እንችላለን። ወይም እፎ ሀደርከ አቡነ አባታችን እንዴት አደርህ ማለትም እንችላለን ማለት ነው። ለእናታችን ደግሞ ሰላምታ ስናቀርብ እፎ እንዴት ሀደርኪ ሀደረ የሚለው ግስ በአንቲ መራሂ ሲረባ ሀደርኪ ይሆናል ማለት ነው። እፎ ሀደርኪ እንዴት አደርሽ።
እናቴ ለማለት ማለት እናት ማለት ነው። ሲሆን ደግሞ እናቴ ማለት ነው። እፎ ሀደርኪ እናቴ እንዴት አደርሽ ማለት ይችላለሁ ማለት ነው። ስለዚህ እፎ ሀደርኪ እናቴ እንዴት አደርሽ በማለት ሰላምታዬን ለእናቴ በግዕዝ ቋንቋ ማቅረብ ይችላለሁ ማለት ነው። አንዲት እህት ለእህቷ ሰላምታ ማቅረብ ብትፈልግ ደግሞ እፎ ሀደርኪ እህቴ እንዴት አደርሽ ማለት ትችላለች። አንድ ወንድም ቢሆን ለእህቱ ሰላምታ ማቅረብ ቢፈልግ በዚህ መልኩ ያቀርባል ማለት ነው። እፎ ሀደርኪ እህቴ እንዴት አደርሽ ወይም እህቴ እፎ ሀደርኪ እህቴ እንዴት አደርሽ ማለት ነው። ሁለቱም ተመሳሳይ ነው። በዚህ መልኩ ከእህቱ ጋር በግዕዝ ቋንቋ ሰላምታ መለዋወጥ ይችላል ማለት ነው። ሁለት ጓደኛሞች በግዕዝ ቋንቋ ሰላምታ መለዋወጥ ቢፈልጉ ይህም ማለት ጓደኛዬ እንዴት አደርህ ቢለው አንደኛው፣ ሌላኛውም ደግሞ ጓደኛው እንዴት አደርሽ ጓደኛዬ በማለት ሊመልስለት ይችላል። ይህንን ሰላምታ በግዕዝ ቋንቋ ለመግለጽ በሚከተለው መንገድ እንጠቀማለን። በመጀመሪያ ጓደኛ ማለት ምን ማለት ነው በግዕዝ የሚለውን ማወቅ ያስፈልገናል። ጓደኛ ማለት በግዕዝ ቢጽ ማለት ነው። ጓደኛዬ ሲሆን ደግሞ ቢጽየ ይሆናል። ቢጽየ ማለት ጓደኛዬ ማለት ነው። ቢጽየ እፎ ሀደርከ ጓደኛዬ እንዴት አደርህ። ጓደኛው ደግሞ እግዚአብሔር ይሰባህ እፎ ሀደርከ ቢጽየ እግዚአብሔር ይመስገን ጓደኛዬ እንዴት አደርክ በማለት ሊመልስለት ይችላል ማለት ነው። አንዲት ሴት ለሴት ጓደኛዋ እንዴት አደርሽ ጓደኛዬ በማለት መልእክት በመጻፍ ሊሆን ይችላል። ወይም በአካል ስታገኛት ጓደኛዬ እንዴት አደርሽ በማለት በግዕዝ መግለጽ የምትፈልግ በዚህ መልኩ ትጠቀማለች ማለት ነው። ይህም ቢጽየ እፎ ሀደርኪ ጓደኛዬ እንዴት አደርሽ ትላታለች ማለት ነው። የጓደኛዋ ምላሽ ደግሞ እግዚአብሔር ይሰባህ እግዚአብሔር ይመስገን ወይም የተባረከ አምላከ አበዊነ ቅዱሳን የቅዱሳን አባቶቻችን አምላክ ይመስገን በማለትም ልትመልስ ትችላለች ማለት ነው። በዚህ መልኩ በጧት የምናገኘውን ሰው በግዕዝ ቋንቋ ሰላም ማለት እንችላለን ማለት ነው። በተጨማሪ በጧት የምናገኘውን አንድን አባት ስለ ልጁ ሁኔታ መጠየቅ ብንፈልግ ወይም ልጅህ እንዴት አደረ ማለት ብንፈልግ በግዕዝ ቋንቋ በሚከተለው መንገድ መግለጽ እንችላለን። እፎ ሀደረ ወልድከ ልጅህ እንዴት አደረ ማለት እንችላለን። ወልድ ማለት ልጅ ማለት ነው። ወልድከ ሲሆን ልጅህ ይሆናል ማለት ነው። እፎ ሀደረ ወልድከ ልጅህ እንዴት አደረ ማለት እንችላለን ማለት ነው። ሴት ልጅህ እንዴት አደረች በማለት መጠየቅ ከፈለግን ደግሞ እፎ ሀደረት ወለትከ ሴት ልጅህ እንዴት አደረች በማለት መጠየቅ እንችላለን ማለት ነው። ወለት ማለት ሴት ልጅ ማለት ነው። ወለትከ ሲሆን ደግሞ ሴት ልጅህ ማለት ነው። ሀደረ አደረ የሚለውን ግስ በመጠቀም በዚህ መልኩ ከሰዎች ጋር በግዕዝ ቋንቋ ሰላምታ መለዋወጥ እንችላለን ማለት ነው። ሌላኛው ደግሞ ሰላም የሚለውን በመጠቀም ሰላምታ ማቅረብ እንችላለን ማለት ነው። ይህም ሰላም ብቻውን ሳይሆን ሰላም ለከ ሰላም ላንተ ይሁን፣ ሰላም ለኪ ሰላም ላንቺ ይሁን፣ ሰላም ለክሙ ሰላም ለናንተ ይሁን፣ ሰላም ለክን ሰላም ለናንተ ይሁን ለሴቶች ማለት ነው። በዚህ መልኩ ሰላምታችንን ማቅረብ እንችላለን ወይም ደግሞ በዚህ መልኩ ከሰዎች ጋር በግዕዝ ቋንቋ ሰላምታ መለዋወጥ እንችላለን ማለት ነው። በተጨማሪ በሃ የሚልም አለ። በሃ ማለት ሰላም ማለት ነው። ወይም ደግሞ በሃ ከሲሆን ሰላም ላንተ ይሁን፣ እንዴት አደርህ፣ እንዴት ዋልህ እንደማለትም ይሆናል። በሃኪ ሲሆን ደግሞ ሰላም ላንቺ ይሁን። በሃኪ እህቴ ስንለውን ሰላም ላንቺ ይሁን እህቴ፣ ቸር አለሽ፣ እንዴት አደርሽ እንደማለት ነው። በሃክሙ ሲሆን ደግሞ ሰላም ለእናንተ ይሁን ለወንዶች ማለት ነው። እንዴት አደራችሁ፣ ቸር አላችሁ ማለት ነው። በመጨረሻም ሀለወ አለ ኖረ የሚለውን ግስ በመጠቀም በግዕዝ ቋንቋ ሰላምታችንን መግለጽ እንችላለን ማለት ነው። እፎ ሀለው ከብንል እንዴት አለህ ማለት ነው። እፎ ሀለው ከብንልም እንዴት አለህ ማለት ነው። እፎ ሀለውኪ እንዴት አለሽ፣ እፎ ሀለውክሙ እንዴት አላችሁ ለወንዶች ማለት ነው። አሃት እፎ ሀለውክን እህቶች እንዴት አላችሁ በማለትም ሰላምታችንን በግዕዝ ቋንቋ መግለጽ እንችላለን ማለት ነው። በዚህ መልኩ ሰላምታችንን ከገለጽን በኋላ ምላሽ ይኖራል። የሱ ምላሽ ምን ሊሆን ይችላል የሚለውን እንመልከት። ለሰላምታዎች ምላሽ ሊሆን የሚችለው አንደኛ የተባረከ አምላከ አበዊነ ቅዱሳን፣ ሁለተኛ ይሰባህ እግዚአብሔር እግዚአብሔር ይመስገን ወይም እግዚአብሔር ይሰባህ እግዚአብሔር ይመስገን በማለትም መመለስ ይቻላል። ሶስተኛ ዳህና አነ ደህና ነኝ ማለትም ይቻላል። ወይም ዳህና ነይኩ ደህና ነኝ ማለትም እንችላለን። በዚህ መልኩ መመለስ እንችላለን ማለት ነው።
በሰላምታ ውስጥ ያየናቸው ቃላት አሉ። እነሱን እንመልከት። አንደኛ አብ ማለት አባት ማለት ነው። ሁለተኛ እን ማለት እናት ማለት ነው። ሶስተኛ እሁ ማለት ወንድም ማለት ነው። በግዕዝ ቋንቋ ሰላምታ ለመለዋወጥ ስንፈልግ የምንጠቀማቸውን ቃላት እንመልከትና የዛሬ ትምህርታችንን በዚሁ እንጨርሳለን ማለት ነው። አንደኛ ሀደረ ማለት አደረ ማለት ነው። በጠዋት ጊዜ ሰላምታችንን በግዕዝ ቋንቋ ለመግለጽ የምንጠቀምበት ነው። ወአለ ማለት ዋለ ማለት ነው። ይህንን ደግሞ ከሰዓት በኋላ ባለው ጊዜ በግዕዝ ቋንቋ ሰላምታችንን ለመግለጽ እንጠቀምበታለን። ሶስተኛ ከርመ ማለት ከረመ ማለት ነው። ክረምቱ ካለፈ በኋላ የምናገኘውን ሰው እንዴት ከረምክ ለማለት እንጠቀምበታለን ማለት ነው። አራተኛ አለ ወይም ኖረ ማለት ነው። እንዴት አለህ በማለት ደግሞ ሰላምታችንን በግዕዝ ቋንቋ ለመግለጽ እንጠቀምበታለን። አምስተኛ ሀገየ ማለት ባጀ ማለት ነው። እንዴት ባጀ በማለት ደግሞ ለመግለጽ ስንፈልግ እንጠቀምበታለን ማለት ነው። ስድስተኛ አምሳየ ማለት አመሸ ማለት ነው። ይህንን ግስ በምሽት ጊዜ ሰላምታ ለመለዋወጥ እንጠቀምበታለን ማለት ነው። ፎ አምሳይኪ እንዴት አመሸህ፣ እንዴት አመሸሽ፣ እንዴት አመሻችሁ በማለት በግዕዝ ቋንቋ ሰላምታ ለመለዋወጥ እንጠቀምበታለን ማለት ነው። ሰባተኛ ጸንሃ ማለት ቆየ ማለት ነው። ይህንን ደግሞ እንዴት ቆየህ በማለትም ሰላምታችንን መግለጽ እንዴት ቆየህ በማለት ሰላምታችንን መግለጽ ብንፈልግ በግዕዝ እፎ ጸናይከ እንዴት ቆየህ ማለት እንችላለን ማለት ነው። እፎ ጎንደይከ እንዴት ቆየህ ማለትም እንችላለን። በዚህ መልኩ እነዚህንና ሌሎችን በመጠቀም በግዕዝ ቋንቋ እርስ በርሳችን ሰላምታ መለዋወጥ እንችላለን ማለት ነው። እስካሁን ያየናቸውና ሌሎችንም በማንበብ እርስ በራሳችሁ ተለማመዱ። ያልገባችሁ ጥያቄ ካለ መጠየቅ ይቻላል። ለዛሬ በዚህ ይበቃናል። በቀጣይ በጊዜ ቀትር የሚለውን እናያለን ማለት ነው። በቀትር ጊዜ የሚደረግ ሰላምታ እንዴት ሰላም እንላለን፣ እንዴት ዋልህ፣ እንዴት ዋልሽ፣ እንዴት ዋላችሁ፣ እንዴት ዋለች፣ እንዴት ዋሉ በማለት እንዴት በግዕዝ ቋንቋ ሰላምታ እንደምንለዋወጥ እና ምላሹንም የምንመለከት ይሆናል። ለዛሬ በዚህ ይበቃናል። ያልገባችሁ ነገር ካለ ቴሌግራም ላይ ወይም ደግሞ እዚሁ ኮሜንት ላይ ጥያቄያችሁን መጠየቅ ይቻላል ማለት ነው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።